ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ዛሬም እንደተለመደው በአዲስ ታሪክ መጥተናል። ታሪኩ ጅማሬውን የሚያደርገው 1934 ህንድ ውስጥ ባንጋሎር የምትባል ከተማ ውስጥ ነበር። እናም እዚህ ከተማ ውስጥ አንዲት ሻንኩታላ ዴቪ የምትባል የ5 ዓመት ህጻን ልጅ ነበረች። ታዲያ ይህች ልጅ በሳቅና በጨዋታ ያደገች ልጅ ነች። ከአጎቷ ጋርም አንዳንድ ቀን ሂሳብ ስሌቶችን ይሰሩ ነበር። ታዲያ አንድ ቀንም እንዲህ የተጠያየቁ ሳለ እሷ ግን በጭንቅላቷ ብቻ ብዙ የሂሳብ ስሌቶችን መስራት ትችል ነበር። ታዲያ ይህን የተመለከተው አጎቷም ሌሎች ትላልቅ ቁጥሮችን እንድትሰራ ይነግራት ነበር። ነገር ግን እርሷ ሁሉንም በጭንቅላቷ ታሰላውና መልሱን በትክክል ታስቀምጥለት ነበር። በዚህ ጊዜ አጎቷ እንደማንኛውም ህጻን ልጅ እንዳልሆነች ተረድቶ ወደ ቤተሰቦቿ ወስዶ ያላትን የሂሳብ አቅም ይነግራቸዋል። ታዲያ አባትየው በመገረም ይህ እንዴት ሊሆን ቻለ? እርሷ 5 ዓመቷ ብቻ ነው፣ በዛ ላይ ደግሞ ትምህርት ቤት አንድ ቀን እንኳን ሄዳ አታውቅም ብሎ ይነግረዋል። ታዲያ እርሷም በዚህ ጊዜ የተለያዩ ሂሳብ ስሌቶችን እየሰራች ታሳያቸዋለች። ይህንንም ችሎታዋን ካየ በኋላ አባቷ ቢሳው እሷን ወደ ትምህርት ቤት ለመውሰድ ይወስናል። ታዲያ እርሷም ትምህርት ቤት በመሄድ ችሎታዋን ለመምህራኖችና ለተማሪዎች ታሳያለች። ታዲያ እርሱ ይህንን ያደረገው በሷ ችሎታ ምክንያት ገንዘብ ለማግኘት ነበር እና ወደ ትምህርት ቤት ሄዳ ሁሉንም የሂሳብ ስሌቶች አንድ በአንድ ሰራቻቸው። ታዲያ ሁሉም ሰው አጨበጨበላት። በዛ ምትክ ደግሞ አባትየው ገንዘቡን ተቀብሎ ወደ ቤት ያመራሉ። ነገር ግን ወደ ቤት እያመሩ ሳለ ሻኩንታላ ትምህርት ቤት ውስጥ ተማሪዎች ሲጫወቱና አብረው ሲያጠኑ ትመለከታለች። በዚህ ጊዜ አባዬ እኔም እንደነሱ መሆን ፈልጋለሁ ብላ ትነግረዋለች። ነገር ግን አባትየው ይህን ነገር ይቃወማል። እርሱ ልጄ እባክሽ ይህ ነገር ላንቺ አይጠቅምሽም፣ ሲጀመር አንቺ በጣም ጎበዝ ልጅ ነሽ፣ እዚህ መማር አይመጥንሽም ብሎ ላለማስተማር ለሷ ይህንን ምክንያት ይሰጣታል። በቀጣይ ትዕይንትም የሻኩንታላ እናት ልጇን እባክሽ ልጄ ግቢና ሂሳቡን አጥኚ፣ ቀጣይ ሌላ የምታሳዩ መምህራኖች አሉ ብላ ትነግራታለች። ልጅየው ግን ይህንን ሀሳብ ተቃውማ በእጇ ላይ የያዘችውን ዋሽንት መልፋት ትጀምራለች። ታዲያ በዚህ ጊዜ እናት ትበሳጫለች። እባክሽ እኔ ልጅ በቀጣይ 10 ትምህርት ቤቶች ውስጥ ሌሎች ዝግጅቶች ይኖርሻል፣ እናም ማጥናት አለብሽ ብላ ትጠይቃታለች። ነገር ግን ልጅየው ይህን ሀሳብ ትቃወማለች። ታዲያ እናትየው እርሷን አልሰማ ስላለቻት ይህን ነገር ሄዳ ለአባትየው ትነግረዋለች። ነገር ግን ሻኩንታላ ይህንን ሀሳብ አልተቀበለችም ነበር። ታውቃላችሁ እኔ ነበርኩ የዚህ ቤት አባት መሆን ያለብኝ፣ ምክንያቱም እኔ ነኝ አሁን እየሰራው ያለሁት ለዚህ ቤት ብላ ትናገራለች። ታዲያ ይህንን ንግግር ስትናገር እናትየው ይህ ነገር ልክ እንዳልሆነ ስለምታውቅ ብትበሳጭም ትታት ወደ ቤት ትገባለች። ይህ ሁሉ ሲሆን የሻኩንታላ ታላቅ እህት ሽራዳ እየተመለከተች ነበር። እናም እናትየው ወደ ቤት መግባቷን ስታይ ታውቂያለሽ በአንቺ ችሎታ በጣም ተገርሚያለሁ፣ እናም አንድ ቀን በጣም ስኬታማ ሴት ትሆኛለሽ ብላ ትነግራታለች። ሻኩንታላም በዚህ ተስፋ ታደርጋለች እና ትልቅ ሰው ሆኜ ስኬታማ ከሆንኩ አንቺ ወደምትፈልጊበት ቦታ ሁሉ ወስድሻለሁ ብላ ሻኩንታላ ለእህቷ ቃል ትገባላታለች። ነገር ግን ይሄ ሊፈጠር አልተፈቀደም። ምክንያቱም ሻኩንታላ ከአንድ ፕሮግራሟ በኋላ ወደ ቤት ስትመለስ እህቷን ሞታ ነበር ያገኘቻት። ለካ እህቷ ለረጅም ጊዜ በጣም ታማ ነበር። እናም ይህንን እናትየው ታውቅ ነበር። በዚህ ጊዜም ሻኩንታላ እጅግ አዘነች። ታዲያ መታመሟን የሚያውቁት ቤተሰቦቿ ግን አንድም ጊዜ እንኳን እሷን ወደ ሆስፒታል ሊወስዱ አልቻሉም ነበር። የሻኩንታላ ብር የሚውለው ለቤተሰባቸው ለምግብና ለመጠጥ ነበር እንጂ ከሱ አልፎ እርሷን ወደ ሆስፒታል የሚወስድ አልነበረምና በዚህ ጊዜ ሻኩንታላ እናትየው ላይ ትጮህባታለች። ይህንን ኃላፊነት የምትወዱት ሁለታችሁ ነበራችሁ፣ እንዴት ልጃችሁ እያያችሁ ስትሞት ዝም ብላችሁ ቆማችሁ ትመለከታላችሁ? ወደ ሆስፒታል አንዴም እንኳን አልወሰዳችሁትም። እናቴ አንቺ ምን አይነት እናት ነሽ ብላ እናትየው ላይ ትጮህባታለች። ከዚህ በኋላ አንቺ እናቴ አይደለሽም ደግሜም አላናግርሽም ብላ ትናገራታለች። እኔ መቼም ቢሆን እንዳንቺ አይነት እናት አልሆንም፣ ምን አይነት ጨካኝ እናት ነሽ ብላ በድጋሚ ትጮህባትና ትታት ትሄዳለች። 1954 ቢሻው እስካሁን ምንም አይነት ስራ አልያዘም። እናም ሻኩንታላ አሁን 25 ዓመቷ ነው። ታዲያ አሁንም ቢሆን ለቤተሰቡ ሻኩንታላ ናት ሁሉንም ወጪ የምትሸፍነው። ሻኩንታላ እያደገች በመጣች ቁጥር የበለጠ እየተወደደችና የበለጠ ጎበዝ እየሆነች መጣች። እናም በዚህ ስራዋ ቤተሰቦቿንም ትደጉም ነበር። ዲራጅ የሻኩንታላ ፍቅረኛ ነው። ነገር ግን ለእርሷ ምንም አይነት ቀለበት አስሮም ይሁን ላግባሽ የሚል ጥያቄ ከሷ አልመጣም ነበር። እሷ ግን ምንም አይነት ጥያቄ ሳትጠይቀው አብራ ሆናለች። ታዲያ አንድ ቀን ሻኩንታላ ዲራጅ ማለትም ፍቅረኛዋ ሌላ ሴት ሊያገባ ሽምግልና እንደላከ ትሰማለች። እሱ እስከዛሬ እርሷን አይወዳትም ነበር። አብራት የቆየው ዝም ብሎ ሲያስመስልና ሲቀልድባት እንደነበርም ትረዳለች። እሷ ይህንን ስታቅ የበለጠ ሀዘን ይሰማታል። እርሱንም ስትመለከት ሽጉጣን ስታስተኩስበታለች። ከዛም በኋላ ሻኩንታላ በ26 ዓመቷ ወደ ለንደን ለመሰደድ ትገደዳለች። ምስኪን ወጣት ሁሉንም ለመርሳት ብላ። እናም ወደ አንድ እንግዳ ማረፊያ ቤት ትሄዳለች። እናም ለአንዳንድ ሰዎች ሂሳብ መስራት እንደምትችል ትናገራለች። ምክንያቱም ገንዘቡ አሁንም ቢሆን ያስፈልጋታልና። ነገር ግን እዛ እንዳሰበችው እርሷ እንደምትሰራው አይነት ስራ የሚፈልጉ ሰዎች ለማግኘት ተቸግራ ነበር። እናም እንደዚህ እንዲህ እያለች ለእርሷ የሚሆነውን በስተመጨረሻ ታገኛለች። በለንደን ውስጥ የሚገኙ የሂሳብ አዋቂዎችን ታገኛለች። እናም ከእነርሱ ጋር ስራ መስራት ትጀምራለች። በሁሉም ሰው ፊትም ከባባድ የሚባሉ የሂሳብ ስሌቶችን በጭንቅላቷ እየሰራች ታሳየ ነበር። ታዲያ በዚህም እጅግ ይማረካሉ። የሂሳብ አዋቂ የሆነውም ጃቪየር ከስፔን የመጣ ሲሆን በእሷ ከሌሎች በተለየ እጅግ ይገረማል። እናም እንዲገናኙና እርሱን የበለጠ እንድታውቀው ለሻኩንታላ ያመቻችላታል። ከዛ ጊዜ በኋላም ከነሱ አብረው ለመሆን ብዙ ጊዜ አልፈጀባቸውም ነበር። ታዲያ ከጃቪየር
ከጃቪር ጋርም የፍቅር ግንኙነት ትጀምራለች። ይህ የፍቅር ግንኙነቷ ግን ጠቃሚ ነበር፣ ምክንያቱም እርሷ የበለጠ እንግሊዘኛ እንድታውቅና የሂሳብ ችሎታውንም እንድታዳብር የበለጠ ረድቷት ነበር። እንዲሁም በተለያዩ በለንደን ትምህርት ቤቶች ውስጥ ሄዳ ችሎታዋን እንድታሳይ አድርጓታል። እናም በዚህ ስኬታማ ትሆናለች። በዚህ ስራዋም ብዙ ገንዘብና ሀብትንም ማፍራት ትጀምራለች። ነገር ግን ይህ ደስታዋ ብዙ አልቆየም ነበር። ከአንድ ቦታም ደብዳቤ ይላክላታል ከቤተሰቦቿ ነበር። ይህንን ደብዳቤ ስትመለከት ነው ታዲያ የሻኩንታላ ፈገግታ እንደ ብርሃን ብልጭታ የጠፋው። በደብዳቤ ላይም የሰፈረው ገንዘብ እንድትላክላቸውና ለሚያደርጉት ነገር ገንዘብ እንደሚያስፈልጋቸው ነበር። እናም በዚህ እጅግ ከፍቷታል። እርሷን የሚያስባት እንደ ባንክ ነው። እናም ገንዘብ ሲፈልጉ ብቻ ደብዳቤ ይልካሉ ወይም ደግሞ ለእርሷ ማሳወቂያ መልእክት ይልካሉ። ለእርሷ ደህንነትና ጤና እንኳን አንዴም ቢሆን ደብዳቤ ላይ አላሰፈሩም። ታዲያ ይህ እሷን ያበሳጫታል። ታዲያ ቢያበሳጫትም ግን ቤተሰብ ነውና እርሷ ግን በየወሩ ገንዘብ እንደምትልክላቸው ቃል ገብታ በደብዳቤ አስፍራ ትልክላቸዋለች። ታዲያ አንድ ቀንም ሻኩንታላ ወደ አንድ የቲቪ ፕሮግራም ትጋበዛለች። ይህም የቲቪ ፕሮግራም የሂሳብ ስሌቶችን የሚያሰላ ነበር። እናም እርሷም ከኮምፒውተሩ እኩል አንድ ሂሳብ እንድታሰላ ጥያቄ ይሰጣታል። በመጀመሪያ ላይ የነበሩ ጥያቄዎችን በቀላሉ መስራት ችላ ነበር። ነገር ግን የሆነ ጥያቄ ላይ ስህተት ትሰራለች። እናም አዘጋጁ ስህተት ሰርተሻል ብሎ ፕሮግራሙ እንዲቋረጥ ያደርጋል። ታዲያ በከተማ ሁሉ የእሷ ስህተት መስራት እንደ ትልቅ ነገር ይወራል። እንኳን ጥያቄውን ለመስራት ደጋግማ ብትሞክርም እርሱ ግን ምንም አይነት ሰዓትና ደቂቃ ሊሰጣትም አልፈለገም ነበር። እሷም በዚህ ታፍራለች። ታዲያ ከዛም በኋላ ጃቪር ወደ ሻኩንታላ ይመጣል። እናም የመጣው ጥሩ ዜና ሊነግራት ነበር። ምን መሰለሽ፣ አንቺ የሰራሽው ሂሳብ ትክክል ነው፣ ኮምፒውተሩ ነው ስህተት የሰራው ብሎ ይነግራታል። በዚህ ትደሰታለች። ሻኩንታላ የበለጠ ችሎታ እንዳላትና አቅም እንዳላትም ትረዳለች። ታዲያ ሻኩንታላ ከዚህ በኋላ በጋዜጦችም ላይ የሰው ኮምፒውተር የሚል ስያሜ ተሰጥቷት ፊት ለፊት ገጽ ላይ ትታተማለች። እናም ከዚህ በኋላ ሻኩንታላ የበለጠ ወደ ስኬት ትጓዛለች። ለሌሎች ሀገራትም ችሎታዋን እንድታሳይ ግብዣ ይደረግላታል። ይህም ሲሆን ታዲያ የሷ ሀብትና ዝና የበለጠ እያማረና እየጎለበተ ይሄዳል። ታዲያ ጃቪር በዚህ ስኬቷ ቅናት ይሰማዋል እና እርሱ ግንኙነታቸው ማብቃት እንዳለበት ይነግራታል። በዚህ ጊዜ ምን ሆነ ነው ለምንድነው ይህ ግንኙነት የሚያበቃው ብላ ስትነግረው እኔ ወደ ስፔን መመለስ አለብኝ፣ ከዚህ በኋላ አንቺ ጋር ይህን ግንኙነት መቀጠል አልችልም ብሎ ይመልስላታል። ከዚህ ሁሉ ነገር በኋላ ሻኩንታላ እጅ አልሰጠችም ነበር። አንድ ሰውም ትተዋወቃለች። እሱም ፓሪቶሽ ባርናጂ የሚባል ሰው ነበር። ይህም የሆነው 1968 በህንድ ሙምባይ ከተማ ውስጥ ነበር። እነሱም በፍቅር ለመውደቅ ጊዜ አልፈጅባቸውም። እናም ለመጋባትም ይወስናሉ። እናም የቤተሰቦቿን ፍቃድ ለማግኘት ወደ ሻኩንታላ ከተማ ይሄዳሉ። ነገር ግን ሻኩንታላ ይህን ነገር ለማድረግ እጅግ ይከብዳታል። ምክንያቱም ቤተሰቦቿን ገብታ ማየት አልፈለገችም ነበርና ቤተሰቦቼ ይጠሉኛል፣ አሁን ላይ እንደዛ ሁኜ ከወጣው በኋላ ሊቀበሉኝ አይችሉም በማለት ከመኪናው ላለመውጣት ትቃወማለች። ይህንን ሲያይም ፓሪቶሽ በድንገት ቀለበቱን ያወጣና ታገቢኛለሽ ወይ የኔ ፍቅር ብሎ እዛው መኪና ውስጥ የጋብቻ ጥያቄ ያቀርብላታል። ሻኩንታላና ፓሪቶሽ ለቤተሰቦቿ ሳያሳውቁ ለመጋባት ይወስኑና ይጋባሉ። እናም አንድ ሴት ልጅን ይወልዳሉ። ስሟም አኑፓማ ወይም ደግሞ አኑ ነበረ። ይህ የሆነው 1970 ዓመተ ምህረት ነው። የሻኩንታላ ህይወት አሁን ተቀይሯል። አግብታለች፣ ልጅም ወልዳለች። እናም አንድ ጥቁር የፎቶ አልበም ታገኛለች። እናም ይህንን ስትመለከት ከዚህ በፊት የነበሯት ስራዎችና ጉዞዎቿ ትዝ ይሏታል። እናም የበፊት ስራዋ ይናፍቃታል። ለባሏም ሄዳ ምን ይመስልሃል ድጋሚ የበፊት ስራዬን ብሰራ ብላ ጥያቄ ታቀርብለታለች። እርሱም አንቺን ደስተኛ የሚያደርግሽ ከሆነ የትኛውንም ስራ ብትሰሪ እኔ ለአንቺ ደስተኛ ነኝ ብሎ ይመልስላታል። በጥቂት ቀናትም በኋላ ሻኩንታላ ወደ ስራ ትመለሳለች። ልጇንም ከአባቷ ከፓሮቶሽ ጋር ጥላ። ሻኩንታላ አሁንም ቢሆን ችሎታዋን አላጣችውም ነበር። አሁንም በችሎታዋ በጣም ብዙ ሰዎች እየተገረሙ ነበር የሚያዩት። እናም ከችሎታዋ የተነሳ ጊነስ ቡክ ላይም ለመቅረብ ችላ ነበር። ታዲያ ጊዜ ከማጣት የተነሳ ወደ ቤት የምትደውለውም የልጇን ጤና ለመጠየቅና በስራዎቿ መሃል ሁሌም ቢሆን ለባሏ እየደወለች የተፈጠረውን ነገር ትነግረዋለች። ታዲያ በዚህ መሃል አንድ ቀንም ልጇ አኑ የአባቷን ስም እንደጠራች ይነግራታል። ይህንን ስትሰማ እጅግ ታዝናለች። ምክንያቱም ልጅቷ መጥራት የነበረባት የእናቷን ስም ነበር። ለመጀመሪያ ጊዜ የአባቷን ስም እንደጠራች ስትሰማ እጅግ አዝና በችኮላ ወደ ቤት ትመለሳለች። በዚህም ራሷን ትወቅሳለች። ከኔ ጋር ጥሩ ጊዜ ስላሳለፈች ነው እናም አባቷን ለመጥራት የበቃችው እኔ ጥሩ እናት አይደለሁም ብላ ራሷን ወቅሳ ነበረ ለጉዞ ወደ ባለቤቷ ለመመለስ የወሰነችው። እናም አኑ እንዳትጠላትም በጣም ፈርታለች። እናም ባለቤቷም አብረኸኝ እየመጣ ልትሰራ ትችላለህ፣ ልጃችንን ይዘናት እንሄዳለን፣ በሚሄድበት ቦታ ሁሉ አብራችሁኝ ትሆናላችሁ ብላ ትጠይቀዋለች። ነገር ግን የነገር ፓሪቶሽን አላስማማውም ነበር። እኔ እኮ እዚህ ስራ አለኝ ምን ማለትሽ ነው? በዚህም ምክንያት ይፋታሉ። እናም ሻኩንታላ አኑን ከእርሷ ጋር ይዛ ትሄዳለች። ታዲያ በስራዎቿ መሃል ዓለምን በዞሮች ቁጥር አኑም የዚሁ አካል ነበረች። 1978 አኑ 8 ዓመት ይሞላታል። አባቷም ከተገናኘች እጅግ ረጅም ጊዜ ሆኗታል። አባቷንም ከዛ ቀን በኋላ አይተዋወቅም ነበር። ምክንያቱም ሻኩንታላ በየቦታው በሄደች ቁጥር እርሷን ይዛ ስለምትሄድ ነው። እናም አባቷን የምታገኝበት ጊዜ አልነበራትም። ለአባቷ ደብዳቤ መጻፍ ብቻ ነበር የምችለው። ደብዳቤውንም ከጻፈች በኋላ ለእናቷ ስጭልኝ እያለች ትሰጣት ነበር። ሻኩንታላ አሁን እጅግ ታዋቂ የሂሳብ ሰው ሆናለች። አኑ አባቷን
አባቷን ልትናፍቀው እንደምትችል ገምታለች። ነገር ግን አኑ ከአባቷ ጋር እንድትኖር አልፈቀደችላትም። ምክንያቱም ከእርሷ ጎን እንድትሆንና እርሷንም ስለምትወዳት ነው። አኑ ግን ያን ያክልም አባቷን ለማግኘት ፍላጎት አልነበራትም። በዛ ፋንታ ይልቁንም እርሷ ትምህርት ቤት መግባትና እንደ ኩዮቿ መማርና መቦረቅ ነበር የምትፈልገው። ነገር ግን ይህ ምኞቷ ሊሳካ አልቻለም። ማድረግ የምትችለው ከቤት ሆና የርቀት ትምህርት መማር ብቻ ነበር። ምክንያቱም እናቷ ከቦታ ቦታ ስለምትንቀሳቀስ ነው። ነገር ግን ይህ አኑ እጅግ ሰልችቷታል። እርሷ እንደ ማንኛውም ልጅ መማርና መቀመጥ ትፈልጋለች። ቤቴ ብላ የምትጠራው አንድ ቦታ እንዲኖራት ትፈልጋለች። ሻኩንታላ እና ፓሪቶሽም ይገናኛሉ። እናም ልጄን በፍጥነት ትምህርት ቤት ማስገባት አለብሽ ብሎ ይነግራታል። አለበለዚያ ግን ፍርድ ቤት ክስ ከፍትብሻለሁ ብሎ ይነግራታል። እሱ ይህንን እንደሚያሸንፍ እርግጠኛ ነበር። 1986 አኑ በስተመጨረሻም ትምህርት ቤት መግባት ቻለች። እናም እንዲሁ ጓደኞችን ማፍራት ችላ ነበር። ነገር ግን ሻኩንታላ አሁንም አልተለወጠችም። አሁንም ወደ ትምህርት ቤቷ በመሄድ ሌሎች ቦታዎችን ሲሄዱ እያቋረጠች ልትወስዳት ትሞክር ነበር። አኑ ግን በዚህ እጅግ ተሰላችታለች። የአኑ እናትም በድንገት ጥያቄ ይቀርብላታል። ይህም ጥያቄ የመጣው ስለ ተመሳሳይ ጾታ ከጻፈችው መጽሐፍ ነበር የጠየቃት። ታዲያ በዚህ ጊዜ ሻኩንታላ አባቷ ይህንን ጉዳይ እንደሚደግፍ መልስ መስጠት ትጀምራለች። በዚህ ትዕግስት ያጣችው አኑ ጥላት ትወጣለች። እናም ተከትላት ስትወጣ እናቷ ላይ ትጮህባታለች። እኔ ከአባቴ ብቻ ስለለየሽኝ አይደለም ከቦታ ቦታ መዘዋወር ሰልችቶኛል። የራሴ የምለው ህይወትና የራሴ የምለው የልጅነት ትውስታ እንኳን የለኝም። የራሴ ቤት እንኳን የለኝም። ይህ ሁሉ የሆነው ባንቺ ምክንያት ነው ብላ ትጮህባታለች። ከአንድ ሆቴል ወደ አንድ ሆቴል መሄድ ሰልችቶኛል። አንዱን ቦታ ቢሆን እንደ ቤቴ እንኳን ተሰምቶኝ አያውቅም ብላ ትነግራታለች። የምር እናት እንዳለኝ እንኳን ተሰምቶኝ አያውቅም። የምር ትክክለኛ እናት እንኳን መሆን ማትችይ ከሆነ እኔ ነኝ ማለት ነው ከአባቴ ጋር እንድትኖሪ ያስገደድኩሽ። በዚህ ጊዜም ሻኩንታላ አባትሽ ከአንቺ ጋር መኖር ስለማይፈልግ ነው እንጂ እኔ አንቺን ከአባትሽ ለመነጠል ፈልጌ አይደለም። ነገር ግን ከዚህ በኋላ ቃል እገባልሻለሁ ከአንቺ ጋር የእናትና የልጅ ጊዜ አብረን እናሳልፋለን። ታዲያ ከዚህ በኋላም ሻኩንታላ አኑን ቤት ገዝታ ሰርፕራይዝ ታደርጋታለች። ይህም የሆነው 1987 ነበር። አኑን በዚህ እጅግ ትደሰታለች። አሁን ላይ የራሴ የምትለው ቤት አላት። በሳምንት አንዴም ቢሆን አብራት ጊዜ እንደምታሳልፍ ሻኩንታላ ለልጇ ቃል ትገባለች። እናም አባትሽን እዚህ ለመጋበዝ ትችያለሽ፣ አባትሽን በፈለግሽው ሰዓትም ማግኘት ትችያለሽ ትላታለች። ሻኩንታላ ይህን ያለችው ለወሬ ብቻ አልነበረም። ከእርሷ ጋር አብረው ጥሩ ጊዜያትን ማሳለፍ ችለው ነበር። ለመጀመሪያ ጊዜ የእናትና የልጅ ጊዜያትን አብረው ሳይክል ይነዳሉ፣ አብረው ምግብ መስራትና የተለያዩ ነገሮችንም አንድ ላይ በመሆን ያደርጉ ነበር። እናም ሌሎች አዳዲስ ስራዎችን እንድትሰራ አኑንም አበረታታታለች። ታዲያ ይህ የእናትና የልጅ ግንኙነት እንደጣፈጠ የቆየው እስከ 1997 ዓ.ም ነበር። አኑ 27 ዓመት ይሆናታል። እናም አጂ ኩማር ከሚባል ሰው ጋር ትገናኛለች። በዚህም ጊዜ ለእናትየው ይህ የወደፊት ባሌ ነው ብላ ታስተዋውቃታለች። ታዲያ እነዚህ ልጆች አብረው ፍቅር ውስጥ ለመግባት ብዙ ጊዜ አልፈጀባቸውም ነበር። እናም አጂ አኑን እንድታገባው ይጠይቃታል። ቤተሰቦቻቸው ሁለቱ እንዲጋቡ ይፈቅዱላቸዋል። ነገር ግን የወደፊት ባሏ ከእናትየው ጋር ማለትም ከሻኩንታላ ጋር ሊስማማ አልቻለም ነበር። ሻኩንታላ ያሰበችው አኑና አጄ አንድ ላይ ለንደን ውስጥ እንዲቆዩ ነበር። ነገር ግን አጄ ከሻኩንታላ ሀሳብ ጋር ሊስማማ አልቻለም ነበር። ሻኩንታላ ይህንን ያሰበችው ወደ ፈለገችበት በምትሄድበት ጊዜ ልጇን ይዛ እንድትሄድ ነበር። ነገር ግን ይህንን ሀሳብ ያልተቀበለው አጄ የወደፊት የአኑ ባል ነበር። ይህም የሆነበት ምክንያት እኔ ቤንግላሮ ህንድ ውስጥ የራሴ የሆነ ህይወት አለኝ፣ እናም እዛ እንድትመጣ ፈልጋለሁ ብሎ ይነግራታል። ነገር ግን በዚህ ጊዜ ሻኩንታላ ይህንን ሀሳብ ትቃወማለች። አጄ አብረው እንደምትመጣ ያምናል፣ ምክንያቱም እሱ የወደፊት ባሏ ነው። በዚህ በኩል ደግሞ ሻኩንታላ ከእርሷ ጋር እንደምትቆይ ታስባለች፣ ምክንያቱም እናቷ ስለሆነች። እኔ ስለወለድኳት ልጄ ላይ እኔ ነኝ ስልጣን ያለኝ ካንተ በላይ ብላ ትናገረዋለች። ታዲያ የእነሱ ጭቅጭቅ በእንዲህ እንዳለ አኑ ከእናቷ ጋር ትከራከራለች። የራሴን ህይወት እንድኖር ፈቅደሽልኝ አታውቂም፣ በልጅነቴ ቢሆን ከአባቴ ለይተሽኛል፣ እናም በምትፈልጊው ቦታ ሁሉ እየወሰድሽ ህይወቴን ስትቆጣጠሪው ነበር። አሁን ግን ትልቅ ሴት ነኝ፣ የራሴን ህይወት መኖር እችላለሁ፣ ህይወቴንም እንድትቆጣጠሪ አልፈቅድልሽም ብላ ትነግራታለች። በዚህ ጊዜም እናት ተበሳጭታ ልጇን በጥፊ ትመታታለች። ታዲያ ይህ የበለጠ አኑን ያበሳጫታል። አኑ አጄን ያለ እናቷ ፍቃድ እና ምርቃት ለማግባት ትወስናለች። ሻኩንታላም በዚህ ጊዜ የመጨረሻ ውሳኔዋን ትወስናለች። ለሷ የከፈተችላትንም ስራ ትዘጋባታለች። እንዲሁም የተለያዩ ሂሳቦችን እንዳታንቀሳቀስም ጭምር ታደርጋታለች። አኑ በዚህ ጊዜ ከአባቴ እንደለየሽኝ ከባሌ ግን እንድትለይኝ አልፈቅድልሽም ብላ ትናገራታለች። ታዲያ ሻኩንታላ በዚህ ጊዜ ለንደን ውስጥ ያረገችላትን ነገር ሁሉ ታጠፋባታለች። የሰራችውንም ስራ በሙሉ ትዘጋባታለች፣ የባንክ ሂሳቧንም ጭምር። ነገር ግን አኑ ህንድ ውስጥ የራሷን ስራ ከመጀመሪያው ጀምሮ መስራት እንደምትችል ታምናለች። ከጥቂት ቀናት በኋላም አኑ አጄን ታገባዋለች። ነገር ግን እናቷ ሻኩንታላ አልመጣችም ነበር። ከዛ በኋላም ጥንዶቹ ወደ ህንድ ያቀናሉ። እናም በመንደሯቸው ውስጥ ሻኩንታላን የሚያቅሰው ስሟን ሲያነሳ ትሰማለች። በዚህም ትበሳጫለች። እናም በትዳሯ ውስጥ ልጅ እንዳይኖራትም ትጥራለች፣ ምክንያቱም የእናቷን ስህተት ድጋሚ መስራት አልፈለገችምና። ነገር ግን ይሄ አልተሳካም ነበር። አኑ በድንገት ታረግዛለች። ይህም ደስታዋ እንደሚነጥቃ ታስባለች። እናም ጥረቷ ሁሉ እንደ እናቷ እንዳትሆን ነበር። ሻኩንታላ በቀጣይ ፕሮግራሟ ላይ ሙሉ ለሙሉ ትኩረቷን ሰብስባ ስራዋን መስራት አልቻለችም ነበር፣ ምክንያቱም ከልጇ
ከልጇ ጋር የተፈጠረባት ነገር ይበልጡን አሳዝናት ነበርና እናም በህይወቷ ለመጀመሪያ ጊዜ በሂሳብ ስሌቷ ላይ ስህተት ትሰራለች። ታዲያ ይህም ወደ ቤተሰቦቿ ቤት ሄዳ ይቅርታ እንድትጠይቅ ጭንቅላቷ ላይ ሀሳብ ይፈጥርባታል። ነገር ግን ሻኩንታላ ወደ ተወለደችበት ስፍራ ስትደርስ ቤተሰቦቿ በሙሉ ሞተው ነበር። እናም ስትኖርበት የነበረው ቤትም ብዙ ነገር ያሳለፈችበት ቤትም ባዶ ነበር። አንዳንድ ገጾች ግን ጠረጴዛ ላይ ነበሩ። እናም ወደ ጠረጴዛው ሄዳ ስታይ እርሷ አንድ ብላ እርምጃዋን ከጀመረችበት ጊዜ ጀምሮ ቤተሰቦቿ ስለሷ ያለውን ነገር እንደሚከታተሉ አውቃለች። እናም እርሷ ስህተት እንደሰራች ሲታወቃት የበለጠ ጸጸት ልቧን ያደማዋል። ታዲያ አኑ ልጇን በሰላም ትገላገላለች። ስሟም አምሪታ ነበር። ስራዋንም በስኬታማ ሁኔታ እየሰራች ነው። እናም አንድ ቀን ወደ ድሮ ትምህርት ቤት ጓደኞቿ ጋር ሄዳ ማውራት ይጀምራሉ። ታዲያ በዚህ ወሬያቸው መሃል ወሬያቸው ወደ እናቶች ይቀየራል። ይህንን ያወቀችው አኑ ውስጧ ያለውን ነገር ታውቃለችና እናም ልጇንም አምሪታን ስላስታወሳት ወደ ቤቷ ትሄዳለች። ታዲያ የዛን ቀን ምሽት አኑና አጄ ስለ ሻኩንታላ ይጨቃጨቃሉ። ላለፉት ጥቂት ዓመታት ለእርሷ ይቅርታ ማድረግ ነበረብኝ፣ እሷ ስትደውል መስማት ነበረብኝ፣ ስልኳንም ማንሳት ነበረብኝ፣ እናም ደውዬ ስለ አምሪታ ነግራታለሁ ብላ ትለዋለች። ነገር ግን የውሳኔዋ ብዙ አልቆየም ነበር። ምክንያቱም አጄ ሻኩንታላ ሁሉንም የአኑን ሀብቶች በሙሉ እንደሸጠቻቸውና ሁሉንም ለራሷ እንዳረገች እናም ጥቂት እንኳን ላንቺ ልታካፍልሽ ፈቃደኛ አይደለችም ብሎ ይነግራታል። እሱ እንኳን ባይበቃት ትንሽ እንኳን ላንቺ ገንዘብ ልትሰጥሽ ፈቃደኛ አይደለችም። ታዲያ ለእንደዚህ አይነት እናት ነው ልጄን ወልጃለሁ ይቅርታ ላረግላት ይገባል ብለሽ የምትነግረት ብሎ ይላታል። ላንቺ ይህንን ከምታደርጊ ይልቅ እርሷ ግን ከፍተኛ ግብር መክፈል ነበር የፈለገችው እናም ያንን ያደረገችው ብሎ ይነግራታል። እናም የኛም ቤተሰብም ምንም አይነት ግብር አልከፈለም በሚል ብድር ውስጥ ከታናለች፣ ይህን ነው ያደረገችው እናትሽ ብሎ ይነግራታል። አኑና አጄ ይህንን ነገር እንድታደርግ ለሻኩንታላ አልፈቀዱላትም ነበር። እናም ወደ ለንደን ያቀናሉ። እናም እዛ ሄደው ጠበቃ አግኝተው ለመከራከር ነበር ሀሳባቸው። እናም አጄ ይህንን ነገር እንደሚያሸንፉት እርግጠኛ ነበር። ነገር ግን አኑና አጄ ለንደን ሲደርሱ ይህንን ሁሉ ነገር ሻኩንታላ ያደረገችው ልጇን አንዴም ቢሆን ለማየት ስለፈለገች ነበር እንጂ ለክፋት አልነበረም። ምክንያቱም እርሷን ለማየት ወደ ለንደን አልመጣም ያለችዋን ልጇን አኑን ለማየት ናፍቃ ነበርና በእሷ ስም ያለውን ስራ እና ሌላውን ሁሉ ነገር አልተወቸውም ነበር። ይህን ነገር ያደረገችው እርሷን ለማግኘት ስትል ነው። እናም በእሷ ስም የተሸጡትን ሁሉንም ነገሮች ትርፉን ከነዋላው እንደምትሰጣትም ታውቅ ነበርና ሻኩንታላ አኑ እንደሷ እንድትሆን አልፈለገችም። ምክንያቱም ሙሉ ጊዜዋንና እድሜዋን ቤተሰቧን እየጠላች እንድትኖር አይፈለገችም። እሷ የሰራችውን ስህተት እንድትደግም ስላልፈለገች ነበር ይህን ሁሉ ነገር ያደረገችው። እና የምትፈልገው ነገር አኑ እርሷን ይቅርታ እንድታደርግላት ብቻ ነበር። ነው ይህን ስትሰማ እጅግ ተደናግጣና ተረብሻ ነበር። እና ሁሉንም ሰው ትንሽ ጊዜ ፈልጋለሁ ብላ ትናገራለች። ምክንያቱም ይህን ሁሉ ዱብዳ ባንዴ አልቻለችምና። እናም ቢሮ ውስጥ እንዳለች አንድ ጥቁር የፎቶ አልበም ታገኛለች። እርሱንም ስትከፍት ከእናቷ ጋር የሄደችባቸው ቦታዎችና ያሳለፋቸውን ጊዜዎች በፎቶ መልክ ተቀምጦ ታያቸዋለች። እናም ባለቤቷ አጄን ጠርታ ስለ ሁሉም ፎቶዎች ደስታ በደስታ ሆና ትነግረዋለች። ታዲያ በዚህ ጊዜ ሻኩንታላም የልጇ ሁኔታ ታያለች። አኑ በስተመጨረሻ እናቷን ይቅርታ ታደርግላታለች። ለዚህ ላለፉት ጥቂት ዓመታት ውስጥ ስላላናገርኩሽና ይቅር ስላላልኩሽ ይቅር በይኝ ብላ እናቷን ለይቅርታ ትለምናታለች። እናም ሁለቱም ይቅር ተባብለው እናትና ልጅ ከብዙ ዓመታት በኋላ ይተቃቀፋሉ። በስተመጨረሻም እናትና ልጅ ከብዙ ዓመታት በኋላ ይተቃቀፋሉ። ታዲያ በታሪኩ መጨረሻ ላይም አኑ አጄና አምሪታ አንድ ላይ ተቀምጠው የሻኩንታላን የመድረክ ላይ ንግግር ያዳምጣሉ። እናም የሂሳብ ችሎታዋም ከልጇ ጋር ጥሩ ግንኙነት ከፈጠረች በኋላ እንደተመለሰም ትናገራለች። እና እርሷን የመጀመሪያዋ የሰው ኮምፒውተር ብላ ትጠራለች። ታዲያ አኑ እንደዚህ አይነት እናት ስላላት እጅጉን ትኮራለች። ከዛሬው ታሪካችን የተማራችሁትስ ምንድነው? ኮሜንት ላይ አስቀምጡልን። እኛን ምርጫችሁ ስላረጋችሁ እናመሰግናለን። ሌሎች አዳዲስ ታሪኮች እንዲመጡላችሁ ከፈለጋችሁ ሰብስክራይብ እና የደውል ምልክቷን መጫን አትርሱ እያልኩኝ ይሰናበታል።